ሰላም ሳቅ ስፖርት በሌላ ስራ ተመልሷል። አብራችን ቆዩ። መልካም ቆይታ። እዛ ሰፈር ሌሊቱን ሙሉ በአጅር የሃትሪክ ጮቤ ሲረገጥ ቢታደርም በዚህኛው ሰፈር ግን እንዳለመታደል ሆኖ በታሳቢነት ብቻ ታስበዋል። አንዳንድ እማኞችም እንዳሉት ሲጀመር ሰኔና ሰኞ ሲገናኙ ራሱ ያሳውቅ ነበር አሉ። የ2026ቱ የተንከራታቹ የዓለም ዋንጫ በአነጋገርነቱ እንደቀጠለ ነው። አንዳንድ አቃጣሪዎች እንደዘገቡት ከሆነ ጀርመናዊ ተጫዋች ጆሹዋ ኪሚጅ በመርዛማ እባብ ከመነደፍ ለጥቂት ነው የዳነው ብለው አቃጠሩ። አቤት ቁመት! የቁመት ነገር ከተነሳ መቼም ጆሮ አልሰማውም አይል። 2 ሜትር ከ5 ሳንቲም የሚመዝነው ማለት የሚረዝመው አንድ ብቅል አውራጅና 1 ሜትር ከ60 የሚሆነው ዳኒ ሮስት መሳይ በዓለም ዋንጫው ላይ እንደተሳተፉ ወይም እየተሳተፉ መሆኑን ተገለጸ። የሁለቱም ቁመት ልዩነት ከሜሲ ቁመት ጋር እኩል ነው ሲሉ የሼባው አድናቂዎች ተደመጡ። አቤት አቤት አቤት! ጆሮ አልሰማም አይል። ለዲሞክራቲኳ ኮንጎ ከ52 ዓመት በኋላ ጎል ያስቆጠረው መልአጣው ዮሐን ውሳ የመኪና ሽልማት ተበረከተለት አሉ። ቢዋይዲ ይሁን ቮልስዋገን የተባለ ነገር ባይኖርም ስር የሰደደ ሱስ በቀላሉ አይለቅምና ሴት ፒስ ኤፍሲ ማለቴ በአርሰናል ቤት የለመዱት የቆመ ኳስ አሁንም በየቤታቸው ሊተውት አልችሉም ተባለ። እነዚህ ሁለቱ ማርቲን ኦዴጋርድ እና ዴክላን ራይስ በሁለቱም በሀገራቸው ላይ አሲስት በማድረግ ኮርና ጎል እንዲቆጠር አድርገዋል። ስትከታተሉ የቆያችሁ ሳቅ ስፖርት ነው። ከም ቆይታ ይሆንላችሁ። ሰላም